አንደኛ ቃሌን ሰጥቻለሁ። ሁለተኛ ከሞላ ጎደል ክሴን በወልና በግል የምጠየቅበትን ሰምቻለሁ ወይም ለማወቅ ችያለሁኝ። ሶስተኛ የክሱ ዝርዝር ላይ እንደሚያስረዳው ወደ ክፍላት ሀገር ወይም አዲስ አጠራር ክልሎች የሚያዘዋውር ወይም የሚያመላልስ ወይም የሚያጠያይቅ ሆኖ አላገኘሁትም በበኩሌ። ለመላለ ጊዜ በእስር ላይ የቆየሁ መሆኔን ፍርድ ቤቱ ተገንዝቦ አስፈላጊው የሚያስፈልገውን ነገር ያሟላው ስለሆነ ክሱ ወይም ሁኔታው ከዛሬ አይፈልግ የሚቻል ከሆነ በነፃ ያለዛ በአስተማማኝ ዋስ እንድለቀቅ እጠይቃለሁ። ስላሴ አንዱ ሲሆን ከሁለት ዓመታት በፊት ስለነበረው ሁኔታ ሲጠየቅ ምንም ነገር እንደማያውቅና ምንም አይነት የማሰቃየት ተግባር እንዳልተፈጸመ ይናገራል። እንደዚህ አይነቱን ተግባር ለመፈጸም የተሰጠ ምንም አይነት ትዕዛዝም ሆነ የቤት ስራ አልነበረም። አንድ ጓድ ይህን ማድረግ ተገቢ መስሎት እንኳን ቢያደርገው ወይም ለማድረግ ቢሞክር ይቀጣ ነበር፣ ይከሰስ ነበር። ማንም ሰው እስረኛን አሰቃይ ተብሎ የተጠየቀ ወይም የታዘዘ የለም። ማንም ሰው እንደዛ አላደረገም። ሄደህ መጠየቅና ማጣራት ትችላለህ። እንደዛ አይነት ትዕዛዝ ተሰጥቶ አያውቅም።